በነገሌ አርሲ ከተማ የተፈጸመ ይህ ታሪክ የሰው ልጅ ጨካኝነት ቁልጭ አድርጎ ያሳያል። የ35 ዓመቷ መሰረት ወርቅነህ አገባሻለሁ እያለ ለ4 ዓመታት አብሯት ከኖሮ ከፍቅረኛዋ ከጉተማ ሂርጶ ጋራ በድንገት ይለያያሉ። ጉተማ ሌላ ሴት ሊያገባ ሰርግ እየተደገሰ መሆኑን የሰማችው መሰረት በበቀል እሳት ነደደች። የጉተማ ሰርግ አንድ ሳምንት ሲቀረው ሚያዝያ 22 ቀን 2018 ዓመተ ምህረት መሰረት በቀጥታ የፍቅረኛዋ እናት ወደ ሆኑት የ60 ዓመት ወይዘሮ ሚኒሉ ሰይፉ ቤት አመራች። አብሮ ቡና እየጠጡ ሳለ እናትየው ለሰርጉ የሚሆን በርበሬ ያነሰኝ ማለታቸው እንደ መልካም አጋጣሚ በመጠቀም እኔ ጋር በርበሬ ያለ እንሂድና እንውሰድ በማለት ወደ ቤቷ ወሰደቻቸው። ቤት ደርሰው ምግብ ከበሉ በኋላ መሰረት ልጅሽ እኔን ክዶ ሌላ ሊያገባ ነው ስትላቸው ደንግጠው ለመውጣት የሞከሩትን አዛውንት ከጀርባ በብረት ዘነዘና ጭንቅላታቸውን መታቻቸው። መሬት ላይም ከወደቁ በኋላ ደጋግማ በመምታት ህይወታቸው በአሰቃቂ ሁኔታ እንዲያልፍ አደረገች። ወንጀሉን ለመደበቅ ታናሽ ወንድሟን ዳንኤልን በመጥራት አስክሬኑ 400 ሊትር በሚይዝ የውሃ ማጠራቀሚያ ውስጥ ከተቱት። በነጋታው አባታቸውን ኮንትሮባንድ ዕቃ ነው በማለት አታለው አስክሬኑ በጋሪ በማጓጓዝ በአባታቸው ጓሮ ውስጥ በጋራ ቀበሩት። የእናትየው ድንገት መጥፋት ያሳሰበው ጉተማ ለፖሊስ በሰጠው ጥቆማ መሰረትና ወንድሟ በቁጥጥር ስር ዋሉ። የምዕራብ አርሲ ዞን ከፍተኛ ፍርድ ቤትም ድርጊቱን ጨካኝና ነውረኛ ሲል ገልጾ የሚከተለውን ፍርድ አስተላልፏል። መሰረት ወርቅነህ ነፍሰ ገዳይ በ23 ዓመት ጽኑ እስራት፣ ዳንኤል ወርቅነህና ተባባሪ ወንድሟ አስክሬን በመሸሸግ በ1 ዓመት ከ9 ወር እስራት ተቀጥተዋል። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪው መገደልና የፈጠረው ስጋት። በደቡብ አፍሪካ እየተካሄደ ያለው ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከል አንዱ የሆነው አንዲሌ ሶሞጋዴ ባልታወቀ ሁኔታ መገደሉ የጸረ ስደተኞችን እንቅስቃሴውን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ህገወጥ የተባሉ አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶሞጋዴ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነው። ይህንን ተከትሎ በሰኔ ወር መጨረሻ ላይ ከመላው አገሪቱ ህጋዊ ያልሆኑ ስደተኞች አገሪቱን ለቀው እንዲወጡ ቀነ ገደብ አስቀምጠው የነበረ ከመሆን በተጨማሪ በርካታ ደቡብ አፍሪካውያን ይህንን ደግፈው አደባባይ ወጥተው ነበር። የጸረ ስደተኞች እንቅስቃሴ መሪ የሆነው ግለሰብ መገደል በቡድኑ አባላት ዘንድ ቁጣን የቀሰቀሰ ሲሆን የደቡብ አፍሪካ ባለስልጣናት ግድያውን እየመረመሩ መሆናቸውን አስታውቀዋል። የደቡብ አፍሪካ ፖሊስ ማክሰኞ ዕለት ባወጣው መግለጫ እንዳለው የአንዴሌ ሶሞጋዴ ግድያ ለመመርመር የተለየ ባለሙያዎችን ቡድን አዋቅሯል። በደቡብ አፍሪካ ውስጥ የሚካሄደው የጸረ ስደተኞች እንቅስቃሴን የሚያስተባብረው ማርች ኤንድ ማርች መንግስት በስደተኞቹ ላይ እርምጃ እንዲወስድ ግፊት እያደረገ ሲሆን ጥያቄውን መልስ እስኪያገኝ ድረስ በየሳምንቱ የተቃውሞ ሰልፈኞችን ማካሄድ እንደሚቀጥል ገልጿል።